በዓለማችን የተለያዩ የሥራ አይነቶች አሉ። ሁሉም የሥራ አይነት የራሱን የሆነ ክህሎት ይጠይቃል። ልዩ ክህሎት የሚጠይቁ ሥራዎችም ከፍ ያለ ገቢ አላቸው። ዛሬ በዓለማችን ከፍተኛ ክፍያ የሚከፈልባቸውን 10 የሥራ አይነቶች እናያለን። እስከ መጨረሻው አብራችን ቆዩ። እንደ ማሳሰቢያ ያህል በዚህ ቪዲዮ ላይ የሚጠቀሱ የደሞዝ መጠኖች በዓለማችን ባደጉት ሀገራት እንጂ በሀገራችን ያለውን የደሞዝ ልኬት አያካትትም። 10ኛ ላይ ስናይ ፓይለት ወይም የአውሮፕላን አብራሪ እናያለን። አውሮፕላንን ማብረር በከፍታውም በክፍያውም ከፍ ያለ ነው። ፓይለቶች የተለያዩ አውሮፕላኖችን በተለያዩ ቅጥሮች ያበራሉ። የንግድ አውሮፕላኖችን እንደ አየር መንገዶች፣ ለውትድርና እንደ አየር ኃይል ወይም ለግለሰብ ያበራሉ። ይህም የሥራ ዘርፍ ከባድና ተደጋጋሚ ስልጠና ሲያካትት አንድ አብራሪ ለአንድ ታዋቂ አየር መንገድ ለመስራት በድምር ቢያንስ 1500 ሰዓት የማብረር ልምድ እንዲኖረው ይጠበቅበታል። ከድርጅት ወደ ድርጅት የደሞዝ መለኪያው ከፍ ስለሚል በዚህ የሥራ ዘርፍ ከፍተኛ የገቢ ምንጭ ማግኘት ይቻላል። በዚህ ሥራ ብዙ ሰዓታትና ቀናትን ከቤት ርቀው ቢያሳልፉትም ክፍያው ግን በዓለማችን ካሉት የሥራ ዘርፎች በደሞዝ 10ኛ ደረጃ ላይ አስቀምጦታል። አንድ በፓይለትነት የሚሠራ ሰው በዓመት ከ200 እስከ 400 ሺህ ዶላር ያስገባል። 9ኛ ሳይካትሪስት ወይም የአእምሮ ሕክምና ስፔሻሊስት። የአእምሮ ጤና ባለሙያ እኛ ሀገር ቢኖሩም ነገር ግን በስፋት ያልተለመደ ቢሆንም እነዚህ ስፔሻሊስት ሐኪሞች ከፓይለት ከፍ ብለው በዓለማችን ከፍተኛውን ገቢ ከሚያስገቡ ባለሙያዎች ናቸው። አንድ የአእምሮ ሕክምና ባለሙያ የአእምሮ የስሜትን እና የባህሪ መታወቆችን ለመከላከል፣ ለመመርመር እና ለማከም የሰለጠነ ወይም የሰለጠነች የሕክምና ዶክተር ነው። እንደ ድብርት፣ ጭንቀት ያሉ በሽታዎችን ማከም፣ መድኃኒት መወሰንና መከታተል፣ የሕክምና ምክር መስጠት፣ ቴራፒ ማድረግ፣ የታካሚዎችን የአእምሮ ሁኔታ በየጊዜው መከታተል፣ ከሌሎችም የሕክምና ባለሙያዎች ጋር መተባበር የሥራው ኃላፊነቶች ናቸው። በዚህ የሕክምና ዘርፍ የተሰማሩ ሰዎች በዓለማችን ላይ እጥረት ስላለ ተፈላጊና በአሁኑ ወቅት በከፍተኛ ፍጥነት እያደገ ያለ ዘርፍ ነው። እነዚህም ስፔሻሊስት ሐኪሞች በዓመት ከ250 እስከ 400 ሺህ ዶላር በአማካኝ ገቢ ያስገባሉ። 8ኛ የኤአይ ኢንጂነሪንግ ዳይሬክተር። ይህ የሥራ ዘርፍ የዛሬ 10 ዓመት እንኳን በክፍያም ሆነ እንደ ሙያም ትኩረት አልነበረውም። አሁን ግን በቴክኖሎጂ ዘርፍ የተሰማሩ ድርጅቶች እነዚህም ባለሙያዎች ሞቅ ያለ ደሞዝ በመክፈል በኤአይ ያላቸውን ክህሎት ተፈላጊ አድርጎታል። ኤአይ ኢንጂነሪንግ ዳይሬክተር በሲኒየር ደረጃ ያለ ሥራ ቢሆንም የኤአይ መሐንዲሶችን በማስተዳደር የአንድን ድርጅት የኤአይ ቴክኖሎጂ ስትራቴጂን የሚመራና ተግባራዊነቱን የሚያረጋግጥ ከፍተኛ የሥራ መሪ ነው። የድርጅቱን የኤአይ ራዕይ እና የቴክኖሎጂ ፍኖተ ካርታ በመንደፍ ከፍተኛ የሶፍትዌር መሐንዲሶችን እና የዳታ ሳይንቲስቶችን መመልመል፣ ማሰልጠን እና መምራት ትልቁ ኃላፊነት ነው። ከምርት አስተዳዳሪዎችና ከሌሎች የድርጅቱ መሪዎች ጋር በመሆን የኤአይ ቴክኖሎጂን ለንግድ እድገት እንዲውል ማድረግም የዚህ ባለሙያ ኃላፊነት ነው። አንድ የኤአይ ኢንጂነሪንግ ዳይሬክተር በዓመት ከ220 እስከ 450 ሺህ ዶላር ይከፈለዋል። 7ኛ የድርጅት ሕግ አማካሪ ወይም ኮርፖሬት ሎየር። በዚህ ዘርፍ የተሰማሩ የሕግ ባለሙያዎች ድርጅቶችን የሕግ ከለላ በማስጠበቅና የምክር አገልግሎት በመስጠት ለድርጅቶች ወሳኝ ባልደረባዎች ናቸው። ድርጅቶችና ኩባንያዎች በሕግ የተጠበቀ መብታቸውንና ግዴታቸውን እንዲያውቁ ማማከር እንዲሁም የንግድ ሥራዎቻቸውን በሕግ አግባብ መከናወናቸውን ያረጋግጣሉ። በዚህ ሥራ የተሰማሩ ባለሙያዎች ውሎችን ከማዘጋጀት ጀምሮ ኩባንያው የሚመለከታቸውን የአገሪቱን የንግድ ሕጎች፣ የታክስ መመሪያዎችና ደንቦች ማክበሩን ማረጋገጥ፣ በአደጋ ስጋት መከላከልና በየዕለቱ በሚያጋጥመው የሕግ ጉዳዮች ላይ ሙያዊ ምክር መስጠት ተፈላጊ አድርጓቸዋል። ትላልቅ ለሚባሉ ድርጅቶችና ኩባንያዎች የሕግ ከለላ በመሆን ለአንድ ሰዓት ምክክር ብቻ እስከ 1500 ዶላር የሚከፈላቸው ጠበቃዎች አሉ። ታዲያ አንድ የድርጅት የሕግ አማካሪ በዓመት ከ200 እስከ 500 ሺህ ዶላር በላይ በአማካይ የገቢ ምንጭ ያገኛል። 6ኛ የቴክኖሎጂ
ዘርፍ ዋና ኃላፊ ቺፍ ቴክኖሎጂ ኦፊሰር። በአጭሩ ሲቲኦ ወይም ቺፍ ቴክኖሎጂ ኦፊሰር የአንድን ድርጅት የቴክኖሎጂ ስልት የሚነድፍ ቁልፍ ሰው ነው። የዚህ ባለሙያ ዘርፍ በከፍተኛ አመራር ስር ውስጥ ይመደባል። የድርጅቱን የቴክኖሎጂ ራዕይ ማስጠበቅ፣ የቴክኖሎጂ ስትራቴጂዎችን ተግባራዊ ማድረግና የኢንጂነሪንግ እና የአይቲ መሰረተ ልማትን ከንግድ ግቦች ጋር እንዲጣጣሙ የማድረግ ኃላፊነት ያለው የሥራ አስፈጻሚ ቦታ ነው። በዚህ የሥራ ኃላፊነት ላይ የተቀመጠ ሰው ከሌሎች ሥራ አስፈጻሚዎች ጋር መገናኘት፣ ሥራቸውን ሊያሳድጉ በሚችሉ አዳዲስ ቴክኖሎጂዎች ላይ ምርምር ማድረግና ነባር ቴክኖሎጂዎችን በዲፓርትመንቶች ውስጥ መጠቀምና መተግበርን መከታተል ይጠቀልላል። በዚህ ሥራ ላይ የተሰማራ ሰው በድርጅት ውስጥ በቴክኒካል እና በንግድ የሥራ ስልት እንደ ድልድይ ሆነው ያገለግላሉ። ታዲያ የዚህ ሥራ ምድብተኛ በዓመት ከ250,000 እስከ 500,000 ዶላር በላይ ያገኛሉ። 5ኛ የልዩ ቀዶ ጥገና ሐኪም ስፔሻላይዝድ ሰርጀን። የዚህ የሥራ ዘርፍ ስሙ እንደሚናገረው ብዙ ማብራሪያ ባይጠይቅም ልዩ የቀዶ ጥገና ሐኪም በትልቅ የሕክምና ተቋም ውስጥ በከፍተኛ ሁኔታ የሰለጠኑ ዶክተሮች ናቸው። ውስብስብ የሆኑ የሁማንን ኬዞችን፣ ቀዶ ጥገናዎችን በመምራት ይታወቃሉ። ለብዙ ሰዓታትም ያለ እረፍት በመቆም ቀዶ ጥገና በማድረግ ልዩ ብቃትም አላቸው። እነዚህ ስልጡን ባለሙያዎች የአንድን ታካሚ ኬዝ ከቀዶ ጥገና በፊት ከቅድመ ምርመራ ጀምሮ ቀዶ ጥገና በማድረግ የድህረ ክትትልም ያደርጋሉ። የታካሚውንም ደህንነት በቀዶ ጥገናው ሂደት ላይ የማስጠበቅ ኃላፊነት አለባቸው። ለዚህም የሰው ሕይወት የማዳን አገልግሎታቸው በዓመት ከ400,000 እስከ 600,000 ዶላር ደሞዝ አላቸው። 4ኛ የኢንቨስትመንት ባንክ ባለሙያ ኢንቨስትመንት ባንከር። የኢንቨስትመንት ባንክ ባለሙያ በባንክ ወይም በፋይናንስ ተቋማት ውስጥ ለድርጅቶች፣ ትልቅ ደንበኞችና በልዩ ሁኔታም ለመንግስቶች የገንዘብ አማካሪነትና የኢንቨስትመንት አገልግሎት የሚሰጥ ባለሙያ ነው። ከዚህም በተጨማሪ ካፒታል ወይም ገንዘብ እንዲያሰባስቡ፣ የፋይናንስ ስምምነቶችን እንዲያስተዳድሩ እና በውህደት ግዢ ጉዳዮች ላይ ምክር ይሰጣሉ። የዚህ ባለሙያ ኃላፊነቶች የገበያ ሁኔታዎችንና የፋይናንስ መረጃዎችን መመርመርና ጥናት ማድረግ፣ ካፒታል ለማሳደግ ቦንድ ማውጣትና አክሲዮን መሸጥ፣ ስምምነቶችን ለመገምገምና አዋጭነታቸውን ለመወሰን የፋይናንስ ሞዴሎችን መፍጠርና መተግበር የእነዚህ ባለሙያዎች ሥራ ነው። እነዚህ ባለሙያዎች በሚሰሩበት ተቋም ሁሉ ለፋይናንስ እድገትና ልማት አስፈላጊ ተዋናዮች ናቸው። ይህ ሙያ ብዙ ሰዎች የሚመኙት ነው፣ ምክንያቱም ስኬታማ የኢንቨስትመንት ባንከር ከፍተኛ ደሞዝ ሲያገኝ በኩባንያዎች የስኬት ታሪክ ውስጥም ትልቅ ሚና ሊጫወት ስለሚችል ነው። በዚህ ሙያ ስኬታማ የሆነ የኢንቨስትመንት ባንክ ባለሙያ በዓመት ከ350,000 እስከ 1 ሚሊዮን ዶላር ሊሰራ ይችላል። 3ኛ አንስቴዥዮሎጂስት ወይም የማደንዘዣ ስፔሻሊስት ሐኪም። በቀዶ ጥገና ወይም በሌሎች የሕክምና ሂደቶች ጊዜ ታካሚዎች ህመም እንዳይሰማቸው ማደንዘዣ ወይም አኔስቴዣ የሚሰጥና የታካሚውን ደህንነት የሚቆጣጠር የሕክምና ባለሙያ ነው። የአንስቴዥዮሎጂ ባለሙያዎች የታካሚዎችን ደህንነት፣ የህመም ቁጥጥርና የቀዶ ጥገና ወይም ከሌሎች የሕክምና ሂደቶች በፊት በሂደቱም ወቅትና በኋላ የሰውነትን አስፈላጊ ምልክቶችን የሚቆጣጠሩ ልዩ የሕክምና ዶክተሮች ናቸው። ለእያንዳንዱ ታካሚ ተስማሚ ማደንዘዣ እቅድ ያዘጋጃሉ፣ የንቃተ ህሊና ማጣትን ያስተዳድራሉ እና በቀዶ ጥገና ክፍሎች ላይ በከፍተኛ እንክብካቤ ክፍሎች ውስጥም የማደንዘዣ እንክብካቤ ቡድኖችና ባለሙያዎችን ይመራሉ። ይህ ሙያ እያደገ በመምጣቱ የአንድ አንስቴዥዮሎጂ ሥራ በቀዶ ጥገና ወቅት የሚሰራ ሥራ ብቻ አይደለም። ከቀዶ ጥገና በኋላም የህመም አያያዝና በወሊድ ጊዜ የህመም ማቅለል፣ በልብና በመተንፈሻ ስርዓት አደጋ ሲፈጠር የህይወትን ማዳን እንክብካቤና ሌሎችንም ተግባራትን ያከናውናል። አንድ አንስቴዥዮሎጂስትም በዚህ ሥራም በዓመት ከ400,000 እስከ 650,000 ዶላር ደሞዝ ያገኛል። 2ኛ የነርቭ ቀዶ ጥገና ሐኪም ኒውሮ ሰርጀን። በከፍተኛ ደረጃ የሰለጠነ የሕክምና ባለሙያ ሲሆን የአእምሮ፣ የአከርካሪ አጥንትና የውጭ ነርቮችን የሚመረምር የሚገመግምና
በቀዶ ጥገና የሚያክም ነው። ኒውሮሰርጀን ሁለቱንም የቀዶ ጥገናና የቀዶ ጥገና ያልሆኑ ሕክምናዎችን ይመራሉ። የነርቭ ቀዶ ጥገና ሐኪሞች ውስብስብ የሆኑ ቀዶ ጥገናዎችን ቢያደርጉም በተለምዶ ግን ቀዶ ጥገና ከመምከር በፊት ሁሉንም የሕክምና ዘዴዎች ይሞክራሉ። ለዚህም የሆነው ከነርቭ ጋር የተያያዙ ቀዶ ጥገናዎች ውስብስብ ስለሆኑ ከቀዶ ጥገና የተሻለ አማራጭ ፍለጋ ነው። የነርቭ ቀዶ ጥገና ሐኪም ለመሆን ዶክተሮች በኒውሮ ሰርጀሪ ልዩ የሙያ ስልጠና ማጠናቀቅ አለባቸው። ይህም ሂደት በተለምዶ ከ5 እስከ 9 ዓመት ድረስ ሊወስድ ይችላል። እነዚህ በልዩ ሁኔታ የሰለጠኑ ሐኪሞች በዓመት ከ400,000 እስከ 800,000 ዶላር ያስገባሉ። አንደኛ፣ ዋና ሥራ አስፈጻሚ ወይም ቺፍ ኤክስኪዩቲቭ ኦፊሰር። ዋና ሥራ አስፈጻሚ ወይም ሲኢኦ በአንድ ድርጅት ውስጥ ከፍተኛ ደረጃ ያለው ሥራ አስፈጻሚ ነው። የስትራቴጂዎችን አቅጣጫ መወሰን፣ የእድገት ሂደቶችን መንዳት፣ የዕለታዊ መርሃዊ ወይም ዓመታዊ ሥራ ተግባራትን መቆጣጠርና በቦርድ ኦፍ ዳይሬክተሮች፣ ኢንቨስተሮችና በድርጅቱ ሠራተኞች መካከል ዋና የግንኙነት አካል ሆኖ መስራት ነው። እንዲሁም ድርጅቱን በውጭ ዓለም የሚወክልና ዋና ፊት ወይም ፐብሊክ ፌስ ሲሆን የፋይናንስ መረጋጋትን ማረጋገጥና የድርጅቱን የሥራ ባህሪ መቅረጽ ይኖርበታል። የዋና ሥራ አስፈጻሚ ወይም ሲኢኦ ኃላፊነቶቹ የድርጅቱን የስትራቴጂ አቅጣጫዎች መቆጣጠር፣ ለተዘጋጁ ዕቅዶችና ለውጦች ትግበራ ማድረግ፣ በሚዲያ ግዴታዎች በሕዝብ ግንኙነት ላይ መሳተፍ፣ ከሌሎች ከፍተኛ የአመራር አባላት ጋር መገናኘትና መተባበር፣ ከቦርድ ኦፍ ዳይሬክተሮች ጋር ተጠያቂነትን መጠበቅና የኩባንያዎችን አፈጻጸም መከታተል ይኖርበታል። ብዙ ጊዜ ግን ሰዎች ሲኢኦን የድርጅት ባለቤት አድርገው ያምታቱታል። ዋና ሥራ አስፈጻሚ የአንድን ድርጅት ዕለታዊ አስተዳደርን ቢመራም ብዙ ጊዜ ሲኢኦ ሪፖርት የሚያደርገው ለዳይሬክተሮችና ለድርጅቱ ባለቤት ነው። የድርጅት ባለቤት ግን በድርጅቱ ውስጥ የገንዘብ ኢንቨስትመንት ያለው ሰው ነው። ይህም ሙሉ ባለቤትነት ወይም ከፊል ባለቤትነት ሊሆን ይችላል። የድርጅት ባለቤት አንዳንድ ጊዜ በዕለታዊ ሥራዎች ሊሳተፍ ቢችልም ብዙ ጊዜ ድርጅቱን ለመምራት ዋና ሥራ አስፈጻሚ ወይም ሲኢኦ ይቀጥራል። ታዲያ በአንድ ድርጅት ውስጥ ተቀጥሮ የሚሰራ ሲኢኦ በአማካኝ ከ500,000 ዶላር እስከ 1 ሚሊዮን ዶላር በላይ በዓመት ገቢ ሊያስገኝ ይችላል። እናንተስ ከዚህ የሥራ ዘርፎች በሙሉ የትኛው ላይ ብትሰሩ ደስ ይላችኋል? በአገራችን በዚህ ሥራ የተሰማራችሁስ ዓለም ላይ ካለው ክፍያ ጋር የእናንተ ሲነጻጸር እንዴት አያችሁት? አስተያየታችሁን ኮሜንት ላይ አስቀምጡ። ሰብስክራይብ በማድረግም የቻናሉ ቤተሰብ ይሁኑ። ይህ ቪዲዮ ከተመቻችሁም ለማበረታታት ላይክ ማድረጉን አትርሱ። እስከ ቀጣይ ቪዲዮ ቸር ሰንብቱ።